ሰላም ጤና ይስጥልኝ። እንዴት ናችሁ? እንግዲህ ለዛሬ ይዤላችሁ የመጣሁት የዳድ ስኮላርሺፕ ተከፍቷል። እሱን አፕላይ እንድታደርጉ ነው። በሳንድዊች እንዲሁም በዶክተራል ፕሮግራም እንደገና ለሪሰርች ግራንት ሾርት ስቴይ ማለት ነው ከ2 እስከ 6 ወር እዛ ሄዳችሁ ሪሰርች የምትሰሩበት ስኮላርሺፕ ቻንስ ተከፍቶላችኋል ማለት ነው። ይህን ስኮላርሺፕ አፕላይ እንድታደርጉ ነው። እንግዲህ በዚህ ስኮላርሺፕ እንዴት አፕላይ እንደምደረግ እንዴት ሰርች እንደምናደርግ እንደ ኢትዮጵያውያን አመልካቾች ማለት ነው ለኢትዮጵያን ስኮላርሺፖች በዚህ በዳድ መጀመሪያ ዳድ ስኮላርሺፕ ዳታቤዝ ላይ ሰርች ስታደርጉ የመጀመሪያ ዩአርኤል ይመጣላችሁ። እሱ ላይ ክሊክ ስታደርጉ እዚህ ጋር ፋይንዲንግ ስኮላርሺፕ የሚል አለ። እንደምታዩት ኢትዮጵያ ብላችሁ ትጽፋላችሁ። ኢትዮጵያ ብላችሁ ከጻፋችሁ በኋላ ፕሮግራም ፎር ምንድን ነው አፕላይ ማድረግ የምትፈልጉት? አንደር ግራጁዌት፣ ግራጁዌት፣ ዶክተራል ካንዲዴት፣ ፒኤችዲ የሚል አለ። ዶክተራል ካንዲዴት ፒኤችዲ ስቱደንትስ የሚል አለ። እሱ ላይ ሪሰርች ዶክተሬት ፒኤችዲ ኢንተርንሺፕ ከሆነ ኢንተርንሺፕ ስተዲ የሚል አለ። እሱን ሰርች ታደርጉታላችሁ። ከዛ ፊልድ ሳብጀክት ነው የምትመርጡት። ኢንጂነሪንግ ከሆናችሁ ኢንጂነሪንግ then that funding programs only ትሉት እና refine your selection ትሉታላችሁ ማለት ነው። refine your selection ካላችሁት በኋላ በራይት ሳይድ በኩል 5 ስኮላርሺፖች ይመጡላችኋል ማለት ነው። እዚህ ላይ ሪሰርች ግራንት ዶክተራል ፕሮግራምስ ኢን ጀርመኒ እዚህ ጋር ከ24 መስከረም ላይ ነው የሚያልቀው በ26 ማለት ነው። ከ2 እስከ 6 ወር የሪሰርች ቆይታ ከፈለጋችሁ እሱን መምረጥ ትችላላችሁ። ዶክተራል ስተዲ ደግሞ መስከረም 30 26 ነው ዴድላይኑ። ይሄ ስኮላርሺፕ ለ2027 28 አካዳሚክ ይር ነው ማለት ነው። ሶ እዚህ ጋር ሌሎችም አሉ። ሶ ከነዚህ ውስጥ ለምሳሌ ዶክተራል ፕሮግራም አፕላይ የምታደርጉ ከሆነ ዶክተራል ፕሮግራም ጀርመኒ የሚለውን ትመርጣላችሁ። ያን ስትመርጡ ስለ ስኮላርሺፑ ዲቴል መረጃ ታገኛላችሁ ማለት ነው። እዚህ ጋር በደንብ ማንበብ ትችላላችሁ። እንደምታዩት ሞር ዲስክሪፕሽን አለላችሁ ማለት ነው። እዚህ ጋር እንደምታያቸው ሜኖች አሉ። ኦቨርቪው አለ፣ አፕሊኬሽን ሪኳየርመንት፣ አፕሊኬሽን ፕሮሲጀር እና ሰብሚቲንግ አን አፕሊኬሽን የሚል አለ። እያንዳንዱን ክሊክ እያደረጋችሁ በደንብ አንበብ አለባችሁ ማለት ነው። እሱን ካነበባችሁ በኋላ እንግዲህ የሚመለከታችሁ አሁን እዚህ ጋር ቫልዩ አለ የሚሰጣችሁ ወራዊ ክፍያው ምን ያክል ነው። አኑዋል ሪሰርች ያለው አንሳለው 460 ዩሮ በዩሮ 1400 ዩሮ ይሰጣችኋል። እንደገና ተጨማሪ ክፍያዎች ይኖሩታል። እነሱም እዚህ ላይ ማንበብ ትችላላችሁ ማለት ነው። ሌላ አፕሊኬሽን ሪኳየርመንት ነው። ዋት ሪኳየርመንት ዩ ሃቭ ቱ ፉልፊል የሚለውን እዚህ ጋር ቼክ ማድረግ ትችላላችሁ ማለት ነው። ከዛ አፕሊኬሽን ፕሮሲጀሩ አለ። አፕሊኬሽን ዴድላይኑ ማየት ትችላላችሁ። ምን አይነት ዶክመንቶች ማስገባት እንደሚጠበቅባችሁ ደግሞ አፕሊኬሽን ሪኳየርመንት የሚለው ላይ በደንብ ታዩታላችሁ። ለምሳሌ ከሪክለም ቪታ ሲቪ የምንለው ሊስት ኦፍ አፕሊኬሽን ካላችሁ ዲስክሪፕሽን ኦፍ አካዳሚክ ኤንድ ፐርሰናል ሪዝንስ፣ ፕሮፖዛል ካላችሁ ፕሮፖዛል ጽፋላችሁ። እንደገና ለሪሰርች ስቴክ ከሆነ ወይም ደግሞ ስትራክቸራል ፒኤችዲ ከሆነ ሌተር ኦፍ አድሚሽን የሚያስፈልጋችኋል። እሱ ለጊዜው ለማይመለከታችሁ ከሆነ መተው ትችላላችሁ ማለት ነው። ሌላው ሰብሚቲንግ አፕሊኬሽን የሚለው ላይ ክሊክ ስታደርጉ እንግዲህ ሬጂስተር ኢን ዳድ ፖርታል የሚል አለ። እዚህ ፖርታሉ ክሊክ ስታደርጉ ወደ ፖርታሉ ይወስዳቸዋል። ሌላው ሪኩዌስት ሪኮሜንዴሽን ፎርም የራሳቸው አላቸው። ኢንፎርሜሽን ትሞላላችሁ። ከዛ ፒዲኤፍ ዳውንሎድ አድርጋችሁ እሱን ነው ሞልተው መላክ ያለባቸው ማለት ነው። ሰብሚት ታደርጋላችሁ ማለት ነው። ሶሪ ከዛ ቱ ዘ አፕሊኬሽን ፖርታል ስትሉት እዚህ ጋር የአፕሊኬሽን ፖርታሉ ይመጣላችኋል ማለት ነው። አዲስ ዩዘር ከሆናችሁ ሬጂስተር ነው የሚል አለ። ሬጂስተር ነው የሚለው ላይ ክሊክ ታደርጋላችሁ። እዚህ ጋር ኢሜል ታስገባላችሁ። እንደምታዩት ኢሜል ታስገባላችሁ። ከዛ ቬሪፊኬሽን ሴንድ ቬሪፊኬሽን ኮድ የሚል አለ። ሴንድ ቬሪፊኬሽን ኮድ ታደርጉታላችሁ። ኒው ፓስወርድ ኮንፊርም ኒው ፓስወርድ እዚህ ጋር አለ። እሱን ታስገባላችሁ። ከዛ በፊት ግን ምንድነው ፓስወርድ ካስገባችሁ በኋላ ያው ቬሪፊኬሽን ማስላክ መቻል አለባችሁ ማለት ነው። ኮንቲኒው ለማለት እዚህ ጋር ፓስወርድን አስገባው። እንደምታዩት ያው ፓስወርዳችሁ ስትሮንግ መሆን አለበት። እዚህ ጋር የምታዩት 3-4 ካራክተሮች እዚህ ሪኳየርመንቶች አሉ። የፓስወርድ እሱን ፉልፊል ማድረግ አለባችሁ ማለት ነው። እሱን ካስገባችሁ በኋላ እዚህ ጋር ጀንደር የሚል አለ። ሜል ፊሜል ከሆናችሁ ፊሜል፣ ከዛ ስማችሁን ታስገባላችሁ። ፈርስት ኔም ዊዝ ዮር ሚድል ኔም ማለት ነው። ፈርስት ኔም ላይ ከዛ ጀንደር የሚል አለ። ሜል ፊሜል ከሆናችሁ ፊሜል፣ ከዛ ስማችሁን ታስገባላችሁ። ፉልፊል ማድረግ አለባችሁ ማለት ነው። እሱን ካስገባችሁ በኋላ እዚህ ጋር ጀንደር የሚል አለ። ሜል ፊሜል ከሆናችሁ ፊሜል፣ ከዛ ስማችሁን ታስገባላችሁ። ፈርስት ኔም ወደ ኢሜል ይገባለሁ። ኢሜል ጋር እንደምታዩት እዚህ ኢንቦክስ ላይ ከሌለ ስፓም ፎልደር ላይ ታዩታላችሁ። ስፓም ፎልደር ላይ ስገባ ተልኮልኛል ማለት ነው። እዚህ ጋር ቬሪፊኬሽን ኮዴን ወስጄ ወደ አፕሊኬሽኑ ማለት ነው እዚህ ዳት አይዲ የሚለው ጋር ቬሪፋይ ኮድ እለዋለሁ ማለት ነው። ከዛ ኮንቲኒው እለዋለሁ ማለት ነው። እዚህ ጋር ሎድ ማድረግ አለበት። ትንሽ ኢንተርኔታችሁ ፋስት ከሆነ ቶሎ ይመጣል። አይ ሃቭ ሰክሰስፉሊ ሬጂስተርድ ማለት ነው። እንደ ዩዘር ሬጂስተር አደረጉ እንደ አፕሊካንት ማለት ነው። ናው ኖርማል አፕሊኬሽኑን መሙላት እችላለሁ ማለት ነው። እዚህ ጋር እንደምታዩት አፕሊኬሽን የሚላለ ክሬት ሌተር ኦፍ ሪኮሜንዴሽን ሰም ሜሴጅስ ፍሮም ዘ አፕሊኬሽን ሲስተም የሚላክላችሁ ነገሮች ይኖራሉ። እዚህ ጋር እንደምታዩት ፐርሰናል ዳታችሁን በደንብ ትሞላላችሁ። የመጀመሪያው ሜኑ ላይ ፐርሰናል ዳታ ነው። ከዛ ፕሮጀክት ትመርጣላችሁ። ዩኒቨርሲቲውን ምኑን ፊልዳችሁን ማለት ነው። አካዳሚክ ፕሮፌሽናል ባክግራውንዳችሁን ሶስተኛ ላይ ትጽፋላችሁ። ከዛ ላንጉጅ ስኪል ፈንዲንግ ቤኔፊትስ እና ኤክስትራ ካሪኩላር አክቲቪቲስ ካላችሁ ሰም አታችመንት መጨረሻ 7ኛ ላይ ያለ ማለት ነው። በዚህ መሰረት ኢንፎርሜሽናችሁን በትክክል ሞልታችሁ አፕላይ ማድረግ ትችላላችሁ ማለት ነው። እንዳያመልጣችሁ ለማለት ነው። ግን ክሬት ሌተር ኦፍ ሪኮሜንዴሽን የሚል አለ። እዚህ ጋር ከፐርሰናል ዳታውን ከተዋችሁት በኋላ ክሬት ሌተር ኦፍ ሪኮሜንዴሽን ስትሉት እዚህ ጋር የሪኮሜንዴሽን ሌተር ፎርም ያመጣላችኋል። ከዛ በኋላ ዳውንሎድ ታደርጉትና ያንን ዶክመንት ነው አስሞልታችሁ አፕሎድ ማድረግ የሚጠበቅባችሁ ማለት ነው። ሲግኔቸር አለው፣ ሳይን አለው። አመሰግናለሁ። ለሌሎችም እንዲደርስ ሼር አድርጉ። ቴንክ ዩ